በዛሬው ቪዲዮአችን ላይ የዓላማ ህይወት በሚል ሙሉ ትምህርት ወደ እናንተ ይዘን ቀርበናል። ናቲ ነኝ። ምናልባት ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቻናላችንን መቀላቀል ትችላላችሁ። በአሁኑ ጊዜ ዓላማ ህይወት ማለት ከቁሳዊ ነገርን ማካበት ልክ እንደ ዓላማ የሚታይበት ጊዜ ላይ እንገኛለን። ነገር ግን የዓላማ ህይወት ምንድነው? በተለይ ደግሞ እንደ መንፈሳዊ ሰው የዓላማ ህይወት ምንድነው የሚለውን በጥልቀት የምናይ ይሆናል ማለት ነው። ስለዚህ የምንዳስሳቸው ክፍሎች የዓላማ ህይወት ትርጉም ምንድነው? የመጀመሪያው ነው። የዓላማ ህይወት የሌለው ሰው ምን አይነት ምልክቶችን ያሳያል የሚለው የምናየው ይሆናል። ሶስተኛ የዓላማ ህይወት እንዴት መኖር እንችላለን? እንዴት አድርገን አፕላይ ማድረግ እንችላለን የሚለውን ደግሞ በደንብ በአፕሊኬሽን የምናይ ይሆናል ማለት ነው። ስለዚህ እነዚህን ክፍሎች በጥልቀት እናያለን። ምናልባት እንደ ቲክቶክ አይነት የተቀነጫጨቡ ብዙ ኤዲት የበዛባቸው ቪዲዮዎች የምትፈልጉ ከሆነ ይህ ቪዲዮ ለእናንተ አይደለም፣ በጭራሽ ብትወጡ ነው የሚሻለው። ወደሚቀጥለው እናልፋለን። የዓላማ ህይወት ትርጉም ምንድነው? የመጀመሪያው ትርጉሙን ማወቅ አስፈላጊ ነው። የዓላማ ህይወት በመጽሐፍ ቅዱስ አንጻር ስንተረጉመው በራስ ፍላጎት በሰው ምኞት ወይም ደግሞ በዓለማዊ የስኬት መስፈርት መመራት ሳይሆን ከእግዚአብሔር ዘንድ ከተዘጋጀልን ሰማያዊ ጥሪና ፈቃድ ጋር ተስማምቶ ለሱ ክብር መኖር ማለት ነው። ስለዚህ it is completely በሰዎች ዴፊኒሽን ያለው ሳይሆን ከእግዚአብሔር ዘንድ ራሱ እግዚአብሔር ያዘጋጀው ሰማያዊ ጥሪና ፈቃድ ጋር ተስማምቶ መኖር ለርሱ ክብር መኖር ማለት ነው። ይሄ ነው ትክክለኛው ዴፊኒሽን። ምናልባት ኮንፊውዥን ስለሚፈጥር እስኪ ሞር ነው። እንግዲህ ዓለማዊ ስኬት ብዙ ጊዜ እንደ ዓላማ የሚነሳበት ጊዜ አለ። ለምሳሌ ሀብት፣ ቤት፣ መኪና፣ ማህበራዊ ማዕረግ ሲባል ልጆች ሊሆን ይችላል፣ ትዳር ሊሆን ይችላል፣ የተለያየ በማህበረሰቡ ዘንድ የሚሰጥ ቦታ ሊሆን ይችላል፣ የሰው ምስጋና፣ ታዋቂ መሆን ሊሆን ይችላል፣ መወደስ ሊሆን ይችላል፣ መመስገን ሊሆን ይችላል፣ በሰሯቸው ስራዎች ስኬታማ ሆኖ መታየት፣ ከሰው ዘንድ የተሻለ መስሎ መታየት ሊሆን ይችላል። ነገር ግን እነዚህን የዓለማዊ ስኬቶች ናቸው ወይም ደግሞ ሁሉም ዓለማዊ የሚፈልገው አሁንም በተለይ በዚህ ዘመን ደግሞ ክርስቲያኖችም ወይም በጌታ አማኞች የሆኑ ሰዎች ዘንድም የሚታይ ችግር ነው ማለት ነው። ስለዚህ ይሄንን እያልን ሳይሆን መንፈሳዊ ሲሆን ትክክለኛ ፐርፐዝ መጀመሪያው እግዚአብሔርን ማወቅ ነው። ሁለተኛው በክርስቶስ መታደስ ነው። ፕላስ ለእርሱ ክብርና ለሰው በረከት መኖር ነው። ይሄኛው ሌላኛው ዴፊኒሽን ነው። ስለዚህ ከዓለማዊ ህይወት ጋር ኮምፕሊትሊ የተለያየ ነው ማለት ነው። ስለዚህ ዓላማ ህይወት የሌለው ሰው ምን አይነት ምልክቶችን ያሳያል? በደንብ በጥልቀት እያንዳንዱና ያለ ማስታወሻ ደብተር ይዛችሁ በተከታተሉ እጅግ መልካም ነው። አንደኛ መንፈሳዊና ውስጣዊ ምልክቶችን ለማየት ስንጀምር ቋሚ የውስጥ ባዶነትና አለመርካት፣ ይሄ የመጀመሪያው ነው። ቁሳቁስ ሀብት ወይም የሰው አድናቆት ቢኖረውም ውስጡ ዘላቂ ሰላምና ደስታ የለውም። ይሄ የመጀመሪያው ዓላማ አለኝ ወይስ የለኝም? እግዚአብሔር ያስቀመጠውን ዓላማ እየኖርኩ ነው? እግዚአብሔር ባስቀመጠልኝ ዓላማ እየኖርኩ ነው ወይስ አይደለም የሚለውን የምናውቅበት ቁሳቁስ ሀብት ወይም የሰው አድናቆት ቢኖረንም ውስጣዊ ዘላቂ ሰላምና ደስታ ከሌለን ራሳችንን ቆም ብለን ልንጠይቅ ያስፈልጋል። የመጀመሪያው ምልክት ስለሆነ ማለት ነው። ስለዚህ ኤርሚያስ 2:13 ላይ እግዚአብሔርን ትተው ውሃ መያዝ የማይችሉበትን የተቀደዱ ጉድጓዶች ለራሳቸው ቆፍረዋል ይላል። ምክንያቱም እግዚአብሔርን ሲተው የማይጠቅማቸውን ነገር እንዴት እንደሰበሰቡና ያ ደግሞ ለህይወታቸው ባዶነት ምክንያት እንደሆነ የሚያሳይ ክፍል ነው። ሁለተኛው ከፈጣሪ ጋር ያለው ህብረት በይስሙላ መሆን። መንፈሳዊ ህይወት በልማድ ወይም በሰዎች ይታይልኝ ግፊት እንጂ ከእግዚአብሔር ጋር ካለው ጥልቅ ፍቅርና ጥሪ የመነጨ ሳይሆን ሲቀር ከእግዚአብሔር ጋር ያለን ግንኙነት ህብረት ለይስሙላ ሲሆን እሁድ መሄድ ብቻ ሲሆን ይህ ዓላማ የሌለው ህይወት ነው ልንለው እንችላለን። ሌላው የመንፈሳዊ እይታና ማስተዋል ማጣት ምን ማለት ነው? ነገሮችን የሚያየው በስጋዊና በምድራዊ መነጽር ብቻ ነው። ሰማያዊውን እና ዘላለማዊ ዓላማን ማስተዋል አይችልም።
ምሳሌ 29:18 ላይ ምን ይላል መጽሐፍ ቅዱስ? ራዕይ ከሌለ ሕዝብ መረን ይሆናል። ስለዚህ መንፈሳዊ እይታና ማስተዋል ወይም ደግሞ ራቅ አድርጎ በመንፈሳዊ እይታ ነገሮችን የማየት የማስተዋል ችግር ካለብን ይህ የሚያሳየው ዓላማ በህይወታችን እግዚአብሔር የሰጠን ዓላማ እየኖርንበት እንዳልሆነ የሚያሳይ ምልክት ነው ማለት ነው። ሌላው የአስተሳሰብና የስሜት ምልክቶች ይኖራሉ። በንጽጽርና በቅናት መኖር። ይሄ ደግሞ ሶሻል ሚዲያ ባለበት በዚህ ዘመን በጣም ወርስ እና the most worst የሚሆነው ነገር ሶሻል ሚዲያ ነገሩን ያባብሰዋል ማለት ነው። ስለዚህ የራሱ ጥሪ እና ዓላማ ስላልገባው ሁሉ ጊዜ ራሱን ከሌሎች ሰዎች ጋር ማወዳደር፣ የሌሎችን ስኬት ስናይ በቅናትና በዝቅተኝነት ስሜት የምንጠቃ ከሆነ ራሳችንን ልንጠይቅ ይገባል። የት ጋ ነው የቆምኩት ብለን ማሰብ ያስፈልጋል ማለት ነው። ሌላኛው የእድልና የሁኔታዎች ተጎጂ መሆን። ለህይወታችን ኃላፊነት ከመውሰድ ይልቅ ሁል ጊዜ ሰዎችን ወይም ሁኔታዎችን ወይም መንግስትን ወይም እድልን ማውቀስ፣ ኃላፊነትን ላለመውሰድ ሌሎችን መተቸት ካለ ቪክቲም ሜንታሊቲ ዓላማ የለሽ ህይወት እየኖርን ነው ማለት ነው። the next one ምንድነው? ጊዜያዊ ደስታን ማሳደድ። ዘላቂና ዓላማ ተኮር ውጤት ላይ ከማተኮር ይልቅ ለጊዜው ደስ የሚያሰኝ ፍላጎትን፣ ምግብ፣ ሱስ፣ መዝናኛ፣ ሶሻል ሚዲያ በማሳደድ የተለያዩ ኢንተርቴይንመንቶችን በማሳደድ ጊዜያችንን የምናጠፋ ከሆነ፣ ጊዜያዊ ደስታን ብቻ የምንፈልግ ከሆነ ይህ ሌላኛው ያስተሳሰብና የስሜት ምልክት እያሳየን ነው ዓላማ በህይወታችን እንደሌለ ማለት ነው። ሌላኛው የማንነት ቀውስ። እኔ ማን ነኝ? ለምን ተፈጠርኩ? የሚለውን ጥያቄ መልስ ከሌለን፣ በደንብ አዳምጡኝ፣ ማንነታችንን ወይ በስራችን በያዝነው ገንዘብ ወይ በሰዎች አስተያየት ላይ ለመገንባት መሞከር። ይሄ ደግሞ ሁሉም ስራው ሊቀር ይችላል፣ ገንዘቡም ሊጠፋ ይችላል። የመጣው ገንዘብ የሰዎች አስተያየትን በጣም ያከበሩና የወደዱን ሰዎች በሆነ ሰዓት ላይ ሀሳባቸው ሊቀየር ይችላል። ምክንያቱም ሁኔታዎች ሁሉ ተቀያያሪ ስለሆኑ ማለት ነው። ስለዚህ በዚህ ላይ የኛን ዓላማ ከመሰረትን ችግር ውስጥ እንወድቃለን ማለት ነው። ስለዚህ የማንነት ቀውስ ሌላኛው ምልክት ነው ማለት ነው። የተግባርና የዕለት ተዕለት ህይወት ምልክቶች። ሶስተኛው የተግባርና የዕለት ተዕለት ህይወት ምልክቶች ደግሞ ስናይ የምናያቸው ትኩረት ማጣትና በትምህርት በአዳዲስ ትምህርቶች ንፋስ መወሰድ ሊኖር ይችላል። የራሳችን የሆነ ግልጽ አቅጣጫ ከሌለን በጊዜው የሚመጡ አዳዲስ ሀሳቦች፣ አሰራሮችና የሰዎች አስተያየቶች ኢቭን ትምህርቶች፣ ስብከቶች ሊሆኑ ይችላሉ። በዛ የመወሰድ ባህሪ ካለን ከዓላማችን እንደ ሳትን የሚያሳይ ምልክት ነው ማለት ነው። ለሱም ኤፌሶን 4:14 ላይ በነፋስ ወዲያና ወዲህ ከመንገዋለል ህፃናት አንሆንም እያለ እንደ ህፃናት መሆን እንደሌለብንና በአዳዲስ ትምህርቶች መወሰድ እንደሌለብን፣ አንዱ ደግሞ ዓላማ የሌለው በእግዚአብሔር በፈጠረለት ዓላማ የማይኖር ሰው ምልክት እንደሆነ የሚያሳይ ነው ማለት ነው። ጊዜን ያለ አግባብ ማባከን። ጊዜ ከእግዚአብሔር ስጦታና ዓላማ መፈጸሚያ እንደሆነ ካልተረዳን ቀናቶች፣ ወራቶች፣ አመታቶች 10 አመት 20 አመት ድረስ 30 አመት ድረስ ልናባክን እንችላለን ማለት ነው። ስለዚህ ጊዜያችንን በአግባቡ አለመጠቀም ይሄም ሌላኛው ምልክት ነው። ቀጣይነት ያለው ተስፋ መቁረጥና ስልቹነት። ጠዋት ስንነሳ የሚቀሰቅሰን ትልቅ ዓላማ ከሌለን ህይወት እንደ አሰልቺ ልማድ ትሆንብናለች። ስለዚህ ይሄኛው ሌላኛው ምልክት ነው ማለት ነው። ኔክስት ስጦታና ጸጋን ቀብሮ መኖር። እግዚአብሔር የሰጠን ተፈጥሯዊ ችሎታ፣ እውቀት ወይም መንፈሳዊ ስጦታ ለሌሎች በረከት ለማድረግ ሳንጠቀምበት ስንቀር ማለት ነው። ስለዚህ ይሄኛው ሌላኛው ምልክት ነው። the most common የሆነው በአሁኑ ዘመን ያለው ራስ ወዳድነት። ዓላማ ከሌለን ህይወታችን ሙሉ ለሙሉ የሚያጠነጥነው እኔ ለኔ በሚሉ ሐሳቦችና የእኔ በሚሉ ሐሳቦች ይሆናል ማለት ነው። ስለዚህ ነገሮች ላይ ብቻ ሲሆን ሰዎችን የማገልገል ለሌሎች ህይወት የመቀየር ፍላጎታችን፣ ለሰዎች ለመኖር ያለን ፍላጎት
ሲቀንስ ዓላማ እንደሌለን የሚያሳዩ ምልክቶች ናቸው። ወደ ዋናው ሐሳብ ስንገባ የዓላማ ህይወት እንዴት መኖር እንችላለን ለሚለው ጥልቅ ሐሳብ ውስጥ ስንገባ የዓላማ ህይወት እንዴት መኖር እንችላለን፣ ይሄ አፕሊኬብል የሚደረግ ማንም ሰው በስክሪፕቶ ጽፎ ተግባራዊ ሊያደርገው የሚችሉ ምልክቶችን ነው የምሰጣችሁ። ስለዚህ 1-2 ብዬ እያንዳንዱን በተራ የምናያቸው ይሆናል ማለት ነው። ስለዚህ አንደኛ የጧት ጸሎትና ቃልን ከልማድ ወደ መመሪያ መቀየር። ብዙ ጊዜ ጸሎታችን የምናደርገው የዕለት ፍላጎታችንን ለመጠየቅ ብቻ ነው። በዓላማ ለመኖር ግን ጸሎት የአቅጣጫ መቀበያ ሲሆን ማለት ነው። ስለዚህ ተግባራዊ እርምጃ በየቀኑ ጧት ላይ ስትነሺ ወይም ስትነሳ ይህንን አንድ ጥያቄ ለእግዚአብሔር መጠየቅ። አምላክ ሆይ ዛሬ በሙሉበት ቦታ በስራዬ፣ በትምህርቴ፣ በቤተሰቤ የአንተን ፈቃድና ዓላማ እንዴት ላገልግል? ይህ የመጀመሪያው ወሳኝ ጥያቄ ነው። ስለዚህ መጽሐፍ ቅዱስንም ስናጠና ዝም ብሎ ከማንበብ ይልቅ ይህ ክፍል ስለ እግዚአብሔር ባህሪና በደንብ አዳምጡኝ፣ ስለ እግዚአብሔር ባህሪና ስለ ህይወቴ ዓላማ ምን ያስተምረኛል ብሎ ማሰላሰል አስፈላጊ ነው ማለት ነው። ይህ የመጀመሪያው ስቴፕ ነው። የጊዜና የኃይል ኦዲት ምን ማለት ነው? እያንዳንዱ የምናደርገው ነገር በከንቱ እንዳይባክን የሚረዳን ሌላው እርምጃ ነው። ለአንድ ሳምንት ያህል ጊዜህን ወይም ጊዜሽን እንዴት እንደሚሄድ መመዝገብ። በሶሻል ሚዲያ፣ በከንቱ ጨዋታ፣ በወሬ፣ በቲክቶክ ዋትኤቨር ኤቭሪቲንግ እያንዳንዱን በምንድን ነው ማሳልፈው ብሎ እያንዳንዱን የኃይልና የጊዜያችን ኦዲት ማድረግ። ትኩረታችን ወዴት እየሄደ ነው? ጉልበታችን ወዴት እየሄደ ነው? ምን ላይ ነው ጊዜን እያጠፋው ያለው የሚለውን ማየት አስፈላጊ ነው ማለት ነው። ስለዚህ ለህይወታችን ዓላማ ምንም አስተዋጽኦ የማያደርጉ አላስፈላጊ ውዥንብሮችን፣ ልማዶችን በመቀነስ ለጸሎት፣ ለትምህርትና ለጤናማ እድገት የሚሆን ጊዜ መመደብ። መጽሐፍ ቅዱስ ሲናገር ቀኖቹ ክፉዎች ናቸውና ዘመኑን ዋጁ፣ ኤፌሶን 5:16። ሶስተኛ የተቀበልከውን ወይም የተቀበልሽውን ጸጋና ስጦታ መመዝገብ። እግዚአብሔር ማንንም ሰው ባዶ እጁን አልፈጠረውም። ስለዚህ ተግባራዊ እርምጃ ስናረገው ወረቀትና እስክርቢቶ በማንሳት እነዚህን 3 ነገሮች መጻፍ አስፈላጊ ነው። የመጀመሪያው ተፈጥሯዊ ችሎታ አለ፣ ተፈጥሯዊ ችሎታ አለሽ። ስለዚህ ማስተማር ሊሆን ይችላል፣ መጻፍ ሊሆን ይችላል፣ ማዳመጥ ሊሆን ይችላል፣ ማደራጀት ሊሆን ይችላል ወዘተ። ሌሎችም ጸጋዎች ሊኖሩ፣ ተፈጥሯዊ ችሎታዎች ሊኖሩ ወይም ሊኖሩሽ ይችላሉ። እነዚህን ማድረግ። ሁለተኛ የተሰጠህን ወይም የተሰጠሽን አጋጣሚ፣ ሙያ፣ የተማርከውን ወይም የተማርሽውን የስራ ልምድ መጠቀም ወይም ደግሞ መጻፍ። ሶስተኛ የመንፈስ ስጦታ ማጽናናት ነው፣ መስጠት ነው፣ ማገልገል ነው። ሌሎች መንፈሳዊ ስጦታዎችም አሉ። የኔ ምንድነው ብለን መጻፍና ማስቀመጥ። ይሄን ስናደርግ ግልጽ ይሆንልናል ማለት ነው። አራተኛ በመሰራው ማንኛውም ስራ ላይ ጥራት ያለውና ታማኝነትን ማሳየት። የዓላማ ህይወት ማለት የግድ ሙሉ ጊዜን በቤተ ክርስቲያን ማሳለፍ ማለት አይደለም። በደንብ የሚሰመርበት የሚገባ ጉዳይ ነው። በመሰራው ወይም በመሰሪው መደበኛ ስራ ውስጥ እግዚአብሔርን ማክበር ይቻላል። ወደ ተግባራዊ እርምጃ ስንቀይረው ስራህን የምሰራውን ወይም የምሰሪውን ለሰው ወይም ለደሞዝ ሳይሆን ለእግዚአብሔር እንደሆነ አስበህ ወይም አስበሽ በታማኝነትና በጥራት መስራት። ምንም ብታደርጉ ለሰው ሳይሆን ለጌታ እንደምትደክሙ በትጋት አድርጉት። ቆላስይስ 3:23። አምስተኛ አንድ ሰው የመጥቀም አገልግሎት መጀመር። የዓላማ ህይወት ትልቁ መገለጫ ከራስ ወዳድነት መውጣት ነው። ይሄ በጣም አስፈላጊ ነው። በዚህ ዘመን በጣም ሰልፊሽ በሆንበት በዚህ ዘመን ከራስ ወዳድነት መውጣት ነው። ስለዚህ ተግባራዊ እርምጃ በሳምንት ወይም በየቀኑ ዛሬ አንድ ሰው ሊኖር ይችላል፣ እንዴት መርዳት ወይም ማጽናናት እችላለሁ ብሎ በማሰብ በችግር ውስጥ ያለን ሰው ማዳመጥ። ግዴታ ገንዘብ ላይሆን ይችላል። ማዳመጥ፣ የተቸገረን በገንዘብ በእውቀት መደገፍ ወይም ለሌላው በጸሎት መቆም። ስድስተኛ አላስፈላጊ ውድድርና ንጽጽርን ማቆም። የሌላውን ሰው ዓላማ ለመኖር ከመሞከር ይልቅ ከእግዚአብሔር ላንቺ ወይም ላንተ የሰጠህን መንገድ ብቻ መከተል። የሌሎች ስኬት በሶሻል ሚዲያ አይተህ ከራስ ጋር ማወዳደር
ማቆም ከእግዚአብሔር ላንተ ወይም ላንቺ የሰጠህን የራሱ ጊዜ ሰሌዳ ማወቅ አስፈላጊ ነው። ምናልባት አንተ ቻፕተር 3 ላይ ልትሆን ትችላለህ፣ ሰውየው ቻፕተር 30 ላይ ሊሆን ይችላል። ስለዚህ ይሄንን አውቆ በመተማመን በራስህ መስመር ላይ ማተኮር። ስለዚህ እነዚህን ካረግን በእርግጠኝነት አላማችንን የምናውቅ ይሆናል።